እንደ አውሮፓውያን አቆጣጠር በግንቦት 27 1985 ኦሌግ ጎርዶቭስኪ በሶቪየት ህብረት የደህንነት ተቋም ወይም ኬጂቢ ከፍተኛ ኃላፊ ጋር ለስብሰባ ተጠራ። ነገር ግን ነገርየው እንግዳ ነገር ነበር። በአንድ ማይል ርቀትና በጣም ጸጥ ያለ በኬጂቢ አካባቢ በሚገኝ አነስተኛ ቤት የኬጂቢ ከፍተኛ ጀነራል ቪክቶር ጉሩሽኮ በምግብና ብራንዲ ተቀበሉት። ስብሰባውም እንደ ቀላል የመረጃ እንቅስቃሴ ውይይት እንደሆነ ነገረው። ነገር ግን ነገርየው ወጥመድ ነበር። ዘ ስፓይ ኤንድ ዘ ትሬተር በተሰኘው የቤን ማካንታየር መጽሐፍ እንደሚለው የጎርዶቭስኪ መጠጥ ኤስፒ117 የተሰኘ ንጥረ ነገር ተቀላቅሎበት ነበር። የተቀላቀለበት ንጥረ ነገር እውነት እንዲናገር የሚያደርግና ውስጣዊ የመቋቋም ኃይሉን በማስወገድ በግድ እንድናዘዝ የሚያደርግ ነበር። ቀስ በቀስ እይታው መደብዘዝ ጀመረ። ህልም የሚመስል ቅዠት ነገር ይታየው ጀመር። ከጥቂት ቆይታ በኋላ ሁለት መርማሪዎች ወደ ክፍሉ ገቡ። የእንግሊዝ ሰላይ እንደሆንክ እናውቃለን፣ ለጥፋተኝነትህ የማይከድ ማስረጃ አለን፣ ተናዘዝ አሉት። ነገር ግን ኦሌግ ጎርዶቭስኪ ተቃወመ። አይ ምንም የምናዘዘው ነገር የለኝም አለ። ለአምስት አሰቃቂ ሰዓታት በላብ ተዘፍቆ በፍጹም አልናዘዝም የሚል ነጠላ ሐሳብ ላይ ተጣበቀ። ሆኖም ኬጂቢ ትክክል ነበር። ኦሌግ ጎርዶቭስኪ የብሪታንያም ሰላይ ነበር። ለ10 ዓመታት ያህል በቀዝቃዛው ጦርነት ወቅት የሶቪየት ሚስጥሮችን ለብሪታንያው ኤምአይ6 እያቃበለ በሚስጥር ሰርቷል። ምናልባትም አርማጌዶንን መከላከል የቻሉ ሚስጥሮችን ጭምር። ኔቶ የኒኩሌር ጥቃት ምላሽ በማስመሰል ወታደራዊ ልምምድ ሲያደርግ ሶቪየቶች እውነት ነው ብለው በስተት አስበው ነበር እና የኒኩሌር ኃይሏን በፍርሃት አዘጋጀች። ጎርዶቭስኪ ሶቪየት ህብረት ኔቶ የመጀመሪያ የኒኩሌር ጥቃት መከላከል እያዘጋጀች እንደሆነ እንደሚያምኑ ለኤምአይ6 አስጠነቀቀ። ለሱ ማስጠንቀቂያ ምስጋና ይግባውና ምዕራቡ ዓለም እየተባባሰ የመጣውን የኒኩሌር የሶስተኛውን የዓለም ጦርነት ለመከላከል አስቸኳይ እርምጃዎችን ወስደዋል። ከ2 ዓመት በኋላ ኬጂቢ ጥርጣሬውን ወደሱ አዞረ። በሶቪየት ህብረት ውስጥ ወጥመድ ውስጥ ገባ። መገደሉ እርግጠኛ ነበር ማለት ይቻላል። የማይቻለውን የሚያደርግበት መንገድ እስካላገኘ ድረስ። ይህ በቀዝቃዛው ጦርነት ጊዜ ከባድ ሚና የተጫወተ ኬጂቢን በመክዳት የኤምአይ6 ቀንደኛ ሰላይ የነበረው የኦሌግ ጎርዶቭስኪ ታሪክ ነው። ለቻናሉ አዲስ ከሆኑ ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። ጎርዶቭስኪ የብሪታንያ ሰላይ መሆኑ በጣም የሚያስገርም ነው። ምክንያቱም ኬጂቢ በደሙ ውስጥ ነበር። አባቱ አንቶን በየቀኑ ቅዳሜና እሁድም ቢሆን የኬጂቢ ዩኒፎርም የሚለብስ ኩሩ የኬጂቢ መኮንን ነበር። ጎርዶቭስኪ በ1960ዎቹ ኤጀንሲውን በይፋ ከመቀላቀሉ በፊት የሶቪየት ህብረት ሃርቫርድ በሆነው በሞስኮ ስቴት የዓለም አቀፍ ግንኙነት ተቋም የስለላ ስልጠናዎችን ወስዷል። ነገር ግን በታማኝነት ባገለገለበት የሶቪየት ስርዓት ላይ ያለውን እምነት 3 ክስተቶች ለውጠውታል። የመጀመሪያው እንደ አውሮፓውያን አቆጣጠር በ1961 የበርሊን ግንብ ሲገነባ አይቷል። በርሊን ሙሉ በሙሉ በምስራቅ ጀርመን ውስጥ ቢቀመጥም ምዕራባዊ ግማሹ በምዕራቡ ቁጥጥር ስር ነበር። ጎርዶቭስኪ ግንቡ የተሰራው ጠላትን ለመከላከል ሳይሆን ምስራቅ ጀርመኖች ወደ ምዕራብ እንዳያመልጡ ለመከላከል እንደሆነ ሲያቅ ደነገጠ። ሁለተኛው ወሳኝ ነገር የመጣው በስለላ ስራ ወደ ዴንማርክ በተዘዋወረበት ወቅት ነበር። በኮፐንሃገን ከተማ ውበት፣ ብልጽግናና ነጻነት በተከበበ ጊዜ ጎርዶቭስኪ የተማረውን ሁሉ ራሱን መጠየቅ ጀመረ። ለደራሲው ቤን ማካንታየር እንዲህ ብሎታል። ሰው ሁኜ ያበብኩት ወደ ኋላ መለስ ብዬ ሳየው የሶቪየት ህብረት የጸዳ ማጎሪያ ካምፕ እንደ ገሃነም ነው ሲል ነግሮታል። ያላበበው ብቸኛው ነገር ትዳሩ ነበር። የጀርመን መምህር ለመሆን ከምትማር ከሄሎና ጋር የነበረው ግንኙነት ቀዝቃዛና ሩቅ ነበር። የምቾት ጋብቻ ነበር። የኬጂቢ መኮንን ሳያገባ ወደ ሌላ ሀገር አይላኩም ነበርና ጎርዶቭስኪ እስኪዛወር በጣም ጓጉቷል። ሶስተኛው እና አይን ከፋች እውነት የተከሰተው በነሐሴ 1968 ሲሆን 2000 የሶቪየት ታንኮች የቼኮስሎቫኪያን ዲሞክራሲ አመጽ ለመደምሰስ ወደ ፓራጓይ ሲዘዋወሩ ነበር። ጎርዶቭስኪ ለደራሲው ቤን ማካንታየር እንዲህ ብሎታል። ይህ በንጹሃን ዜጎች ላይ የተፈጸመ አሰቃቂ ጥቃት የኮሚኒስት ስርዓትን እንድጠላው አደረገኝ። የሚያቃጥልና የጋለ ጥላቻ አሳደረብኝ። እንደ አውሮፓውያን አቆጣጠር በ1970 የዴንማርክ ኢንተለጀንስ ሰላይ መሆኑን ስለጠረጠሩ ኬጂቢ ወደ ሞስኮ እንዲመለስ አደረገው። ጎስቋላ በሆነችው የሶቪየት መዲና መቆየቱ በጣም አሳዝኖት ነበር። ሞስኮ ውስጥ ከ2 ዓመት የቢሮክራሲ ስራ በኋላ ጎርዶቭስኪ ወደ ኮፐንሃገን ሊመለስ የሚችልበት እድል አጋጠመው። ዴንማርክ በርካታ የጠረጠረቻቸውን የሶቪየት ሰላዮችን ከሀገሩ አባረረች። እናም ኬጂቢ የዳኒሽ ቋንቋን አቀላጥፎ የሚናገር ሰው ስለፈለገ በ1972 ጎርዶቭስኪን መልሰው ወደ ኮፐንሃገን ላጉት። የዳኒሽ ኢንተለጀንስ መመለሱን ስላወቁ ይከታተሉት ጀመር። ምናልባትም በሶቪየት አገዛዝ ተስፋ ሊቆርጥ ስለሚችል በማለት ለኤምአይ6 መረጃ አቀበሉ። ኤምአይ6
ኤም6 እንቅስቃሴያቸውን ጀመሩ። የጎርዶቭስኪ የቀድሞ ዩኒቨርሲቲ ጓደኛውና የቀድሞ የሶቪየት ሰላይ የነበረና የከዳ ስታንዳ ካፕላን ላኩበት። የጎርዶቭስኪ በር በድንገት ተንኳኳ እና ሁለቱ ለምሳ ተገናኙ። ጎርዶቭስኪ ጓደኛው መክዳት ይፈልግ እንደሆነ ለማወቅ እንደፈለገ ከንግግሩ ተረዳ እና እንዲህ ሲል ያስታውሳል። በጣም መጠንቀቅ ነበረብኝ። በገደል አፋፍ ላይ እየተጓዝኩ ነበር ይላል። ሊከዳ እንደሚችል ሲረዳ የኮፐንሃገን ኤም6 ጣቢያ ኃላፊ ሪቻርድ ብሮምሄድ ራሱን ከማስተዋወቁ በፊት ክሪኬት ተጫውቶ ምሳ አብሮ በሉ። ከወራት በኋላ በድጋሚ ተገናኙ። በዚህ ጊዜ ግን ጎርዶቭስኪ ስለ ዓላማው ምንም ጥርጣሬ ስላልነበረው እንደማገኘህ ማንም ማወቅ የለበትም አለው። ጎርዶቭስኪ ለኤም6 በድብቅ ሰላይ ሆነ። እንደ አብዛኛዎቹ ከዳተኞች በገንዘብ ተታሎ አልነበረም የከዳው። እንደውም መጀመሪያ ላይ ምንም አይነት ክፍያ ለመቀበል ፈቃደኛ አልነበረም። የቀድሞ የኤም6 ኦፊሰር ባሪኖስ ማርጋሬት የሶቪየት ስርዓት ውሸት መሆኑን ተመልክቷል በማለት ለቴሌግራፍ ተናግረዋል። እናም የሶቪየት ሰላዮችን አጋልጧል። ከነዚህ መካከል የኖርዌይ የውጭ ጉዳይ ሚኒስትር በጦርነት ወቅት ከሩሲያ እስረኛ ጋር ግንኙነት ስለፈጸመች በኬጂቢ ብላክሜል ተደርጋ ለ30 ዓመት ያክል ሰልላለች። ሌላኛው የኖርዌይ ከፍተኛ ዲፕሎማት የሆነው አርኔ ትሬሆል ሲሆን ኬጂቢ እሱንም የእርቃን ፎቶዎች መረጃ ስለያዘበት ለነሱ እንዲሰልል አድርገውት ነበር። ይህን አደገኛ የሁለት ዓለም ህይወት እየኖረ ሳለ ጎርዶቭስኪ በዓለም የጤና ተቋም ኮፐንሃገን ቢሮ ውስጥ የምትሰራ ሌላ ከተባለች ጸሐፊ ጋር ግንኙነት ጀመረ። ግንኙነታቸው በስተመጨረሻም ከያሌና ጋር የነበረው ጋብቻ እንዲያበቃ አደረገው። ብዙም ሳይቆይ ፍችን አጥብቀው የሚቃወሙት ኬጂቢዎች ጎርዶቭስኪ ወደ ሞስኮ እንዲመለስ አደረጉት። ከዛም ሌላን አገባት። ወደ ሞስኮ በተመለሰበት ጊዜ ኤም6 ከጎርዶቭስኪ ጋር የሚያደርጉት ትንሽ ግንኙነትም ቢሆን እሱን ሊያጋልጠው ይችላል በማለት ግንኙነታቸውን ለማቋረጥ ወሰኑ። ከኮፐንሃገን ከመውጣቱ በፊት ጎርዶቭስኪ ለኤም6 ማምለጥ ቢፈልግ እንኳን የማምለጫ እቅድ እንዲያዘጋጁ ጥያቄ አቅርቦ ነበር። እቅዱ እንዲህ ነበር። ማክሰኞ ቀን 1 ሰዓት ተኩል ላይ ሞስኮ ውስጥ ወደሚገኝ ልዩ የዳቦ መሸጫ ሱቅ የሴፏ የገበያ ቦርሳ ይዞ እንዲሄድ ነበር። የኤም6 ወኪል ደግሞ ቸኮሌት እየበላ አረንጓዴ ሃሮድስ የገበያ ቦርሳ ይዞ ያልፋል። ይህ የማምለጫ እቅዱ ተግባራዊ ማድረጊያ ምልክት ነበር። የ48 ዓመቷ ቫለሪ ፔቲት ጎርዶቭስኪን ከሶቪየት ለማስመለጥ ፒምሊኮ የተሰኘ ኦፕሬሽን አዘጋጀች። በዚህ ኦፕሬሽን መሰረት ጎርዶቭስኪ ከሞስኮ ወደ ፊንላንድ ድንበር ያቀናል። ከዛም በቁጥቋጦች መካከል ተደብቆ የኤም6 ኦፊሰሮች እስኪወስዱት ይጠብቃል እና በመኪናቸው ኮፈን ውስጥ በመደበቅ ድንበሩን ያሻገሩታል። ኦፕሬሽን ፒምሊኮ በስለላ ታሪክ ውስጥ በጣም ደፋር ከሆኑ የማምለጫ እቅዶች አንዱ ነበር። ከ3 ዓመት በኋላና ስሙን በደንብ ገንብቶ እና የተረጋጋ ቤተሰብ መስርቶ 2 ሴት ልጆች ከወለደ በኋላ ኬጂቢ በአርማዶ ሄዶ እንዲሰራ እድል ሰጠው። በ1982 ወደ እንግሊዝ ተመደበ። እናም የ4 ዓመት የኬጂቢ እንግሊዝኛ ኮርስ በ2 ዓመት በማጠናቀቅ አለቆችን አስደነቀ። ኤም6 በጣም ተደሰቱ። አለቃውን ኢጎር ቲቶቭ ከሀገራቸው እንዲባረር አደረጉ እና ጎርዶቭስኪ ሹመት አገኘ። በለንደን ውስጥ የኬጂቢ የፖለቲካ ኢንተለጀንስ ኃላፊ ሆነ እና ወደ ሌተናል ኮሎኔል ማዕረግ ከፍ አለ እና ቀጥሎ ያጋለጣቸው ነገሮች የታሪክን ሂደት ቀይረውታል። በግንቦት 1981 የኬጂቢ አለቃ ዩሪ አንድሮፖቭ ለበላይ መኮንኖች አሜሪካ በሶቪየት ህብረት ላይ ለኒኩሌር ጥቃት እየተዘጋጀች እንደነበር አስጠነቀቀ። ግን እውነት አልነበረም። የኬጂቢ አጉል ጥርጣሬ ነበር። ለዚህም ጥርጣሬ ያበቃቸው በመንግስታት ህንጻዎች ቢሮ ውስጥ በሌሊት መብራቶችን ሲያዩ ለጦርነት እየተዘጋጁ ነው በማለት ተርጉመውት ነው። በፔንታገን የመኪና ማቆሚያ ቦታ መኪኖች መብዛታቸው ከፍተኛ ደረጃ ያለው ስብሰባ ነው ብለው አሰቡ። በተጨማሪም የደም ልገሳ መጨመር ለጦርነት እያከማቹ ነው ብለው አሰቡ። ከዚያም በተጨማሪ የፕሬዝዳንት ጆን ሬገን ንግግር ተጠቃሽ ነበር። ከዚያም በህዳር 1983 ኔቶ አቤል ኤርቸር የተባለ የተለመደ ወታደራዊ ልምምድ አደረጉ። ነገር ግን ለሶቪየት ወታደራዊ ልምምድ መስሎ አልታያቸውም። የምር መሰላቸው። በምላሹ ከምዕራቡ ዓለም ለሚነሳው የመጀመሪያው ጥቃት ለመዘጋጀት የጦር አውሮፕላኖችን ዝግጁ አደረጉ። ዓለም በአስፈሪ ሁኔታ ወደ ኒኩሌር ጦርነት ተቃረበች። ጎርዶቭስኪ ሶቪየቶች ኔቶ ለማጥቃት እየተዘጋጀ ነው ብለው እንዳሰቡ ለኤም6 አስጠነቀቀ። ጠቅላይ ሚኒስትር ማርጋሬት ታቸር የጎርዶቭስኪን መረጃ በቁም ነገር ወሰዱት እና ሁኔታውን ለማርገብ በአስቸኳይ የሆነ ነገር ማድረግ እንዳለባት ተሰማት። ከዚያም ኤም6 በፍጥነት የጎርዶቭስኪን ማስጠንቀቂያ ለሲአይኤ አስተላለፈ። በምላሹ ፕሬዝዳንት ሬገን ንግግራቸውን ለስለስ አደረጉ እና አለመግባባት ለመቀነስ ከሞስኮ ጋር ቀጥተኛ የሆነ ንግግር አደረጉ። ይህ የንግግር ለውጥ ለአይኤንኤፍ ስምምነት በር ከፋች ሆነ። የመጀመሪያው ስምምነትም አሜሪካና ሶቪየት ያላቸውን የኒኩሌር ጦር መሳሪያ ብዛት መቀነስ ነበር። ኦሌግ ጎርዶቭስኪ የኒኩሌር ውጥረቶችን በማርገብና ዓለም ከጦርነት አፋፍ እንድትመለስ ወሳኝ ሚና ተጫውቷል። ግን እውነተኛ ማንነቱ የብሪታንያ
ብሪታንያ በጣም በቅርብ ከሚጠበቁ ሚስጥሮች አንዱ ነበር። በጣት የሚቆጠሩ የሲአይኤ መኮንኖችን ጨምሮ እሱ ማን እንደሆነ የሚያውቅ 8 ሰዎች ብቻ ነበሩ። ከነዚህም መካከል ኦልድሪች ኤምስ አንዱ ነበር። ኦልድሪች በሶቪየት የሲአይኤ ሰላይ ነበር። ኦልድሪች አገሩን ከሶቪየት መጠበቅ ሲገባው ነገር ግን በተቃራኒው የአሜሪካን ሚስጥሮች ለኬጂቢ በሚሊዮኖች በሚቆጠር ዶላር ሸጠ። ኦልድሪች በኬጂቢ ውስጥ ያጋለጣቸው አብዛኛዎቹ የሲአይኤ ሰላዮች ተገድለዋል። ኦልድሪች ለኬጂቢ ካስተላለፋቸው ሚስጥሮች መካከል ጎርዶብስኪ ከኤምአይ6 ጋር አብሮ እየሰራ መሆኑ የሚያሳይ ነበር። ስለዚህ በግንቦት 1985 ኬጂቢ በድንገት ጎርዶብስኪን ወደ ሞስኮ አስጠርተው ከመጠጥ ጋር እጽ በመስጠት ለ5 ሰዓታት ያህል ጠየቁት። እርሱ ግን ምንም አልተናዘዘም። ሶቪየቶች ተጨባጭ መረጃ ስለሌላቸው ለቀቁት፣ ግን በቅርበት ይከታተሉት ጀመር። ጎርዶብስኪ የጊዜ ጉዳይ እንጂ ኬጂቢ በእርግጠኝነት ሊያስወግዱት እንደሚችሉ ያውቅ ስለነበር ስለዚህ ቀደም ብሎ እሱና ኤምአይ6 ያዘጋጁት ከሶቪየት የማምለጫው ኦፕሬሽን ለማካሄድ ምልክት መላክ አለበት። ማክሰኞ ሐምሌ 16 1985 ጎርዶብስኪ በሞስኮ ኩቱዞቭስኪ ፕሮስፔክት አቅራቢያ ከምሽቱ 1 ሰዓት ተኩል አካባቢ ከዳቦ መጋገሪያ ውጭ ታየ። እናም የኤምአይ6 ወኪል በዚያ እስኪያልፍ ድረስ ጠበቀ። ነገር ግን የዚያን ቀን የኤምአይ6 ወኪል አርተር ጂ ከተባለው ሰዓት ዘገየ። ከታቀደለት 15 ደቂቃ አርፍዶ ነበር በዚያ ያለፈው። እንደ ድል ሆኖ ጎርዶብስኪ አሁንም እዚያው ነበር። አርተር ጂ በዳቦ መጋገሪያው በኩል ሲያልፍ አረንጓዴ የሃሮድስ ቦርሳ ይዞ ቸኮሌት እየበላ ጎርዶብስኪን እንዳየው የሚያሳይ የአይን ምልክት ተለዋወጡ። ቤን ማካንታየር በአስደናቂው መጽሐፉ ላይ እንደገለጸው የጎርዶብስኪ የተራቡ አይኖች ወደሱ በኩል ቸኮሌት እየበላ የሚያልፈው ሰው በትክክል እንግሊዛዊ እንደሆነ ተረዳ። አይኖቻቸው ለሰከንድ ያክል ተገጣጠሙ። ጎርዶብስኪ ራሱን በዝምታ ሲጮህ ሰማ። የድምጹ አናት አዎ እኔ ነኝ ሲል ተሰማው በማለት ይገልጸዋል። ኦፕሬሽን ፒምሊኮ በጠቅላይ ሚኒስትሯ ስልጣን ተሰጥቶት ተጀመረ። ጠቅላይ ሚኒስትሯ ለወኪላችን የገባነውን ቃል መጠበቅ አለብን አለች። በዕለተ አርብ ሐምሌ 1985 ጎርዶብስኪ እንደ ሁልጊዜው ለሩጫ ወጣ እና እሱን ከሚከተሉት የኬጂቢ ወኪሎች ሹልክ ብሎ ለመውጣት ቻለ። ሌሊቱን በባቡር ተሳፍሮ ወደ ሌኒንግራድ ሄደ። ከዛ በባስ ወደ ዜሌኖጎርስክ ከተማ፣ ከዛ በ26 ኪሎ ሜትር ርቀት ወደ ምትገኝ ወደ ፊንላንድ ድንበር ከተማ በማምራት በቁጥቋጦ ውስጥ ተደብቆ ኤምአይ6 እስኪመጡ ድረስ መጠበቅ ጀመረ። የኤምአይ6 የሞስኮ ጣቢያ ኃላፊ ሮይ አስኮት ከሚስቱ ካሮሊንና ልጃቸው ጋር እንዲሁም የአስኮት ረዳት አርተር ጂ እና ባለቤቱ ራሄል በሌላ ተሽከርካሪ ይዘው ሊወስዱት እየሄዱ ነበር። የጉዞ የሽፋን ታሪክ ራሄል በፊንላንድ ውስጥ ሕክምና የሚያስፈልገው ድንገተኛ ከባድ የጀርባ ችግር አጋጠማት በማለት ነበር። ኬጂቢ እና የሶቪየት ፖሊሶች በተሰላ መልኩ ቀስ እያሉ ከኋላቸው እየተከተሏቸው ነበር። አስኮት ሆን ብሎ የመኪናውን ፍጥነት በመቀነስ ከፊት ለፊታቸው ያለው የኬጂቢ መኪና ወደፊት እንዲሄድ አስገደደው። በዚያ ቅጽበት ከእይታቸው ተሰወሩ። ከዚያም የኤምአይ6 መኪና በፍጥነት ከሃይዌዩ በመታጠፍ ጎርዶብስኪ ወደ ተደበቀበት ቦታ አመሩ። ከዚያም ጎርዶብስኪ ከተደበቀበት ቁጥቋጥ በመውጣት ሙቀቱን ለመቋቋም የውስጥ ሱሪውን አውልቆ ወደ አስኮት የመኪናው ኮፈን ውስጥ ገባ። ለመረጋጋት እንዲያስችለው ማስታገሻ ወሰደ። ታዲያ ይሄ ሁሉ ፕሮሰስ 80 ሰከንድ ብቻ ነበር የፈጀው። የኤምአይ6 ቡድን ኬጂቢና የሶቪየት ፖሊስ ምን እንደተፈጠረ ፍንጭ ከማግኘታቸው በፊት በፍጥነት ወደ አውራ ጎዳናው ተመለሱ። መኪናቸው የሶቪየትና ፊንላንድ ድንበር ላይ ደረሰ። ነገር ግን አንድ የመጨረሻ አደጋ ተደነቀረባቸው። አነፍናፊ ውሾች። ራሄል ቦርሳ ውስጥ የቺዝና የሽንኩርት ቺፕስ ስለነበራት ውሾችን ለማዘናጋት መሬት ላይ ጣል አደረገችው። ያ አልሰራ ሲል ካሮሊን የልጇን ዳይፐር ጎርዶብስኪ በተደበቀበት ኮፈን ላይ ቀይራ የቆሸሸውን ዳይፐር ከውሾች በአንዱ አጠገብ መሬት ላይ ጣለች። ማካንታየር በመጽሐፉ ላይ እንደጻፈው ውሻው ተናዶ ቀርቷል። ጠባቂዎቹም ምንም አጠራጣሪ ነገር ስላላገኙ እንዲያልፉ ፈቀዱላቸው። ለራሳቸው 20% የስኬት ምት ብቻ የሰጡት ደፋር እቅዳቸው ሰራ። በፊንላንድ ሰዓት አቆጣጠር 3 ሰዓት ከ15 ላይ ድንበር ተሻገሩ። የመጀመሪያውን እቅድ ለመንደፍ የረዳችው የኤምአይ6 መኮንን ቬሮኒካ ፕራይስ ወይም ቫለሪ ፔቲት በፊንላንድ እየጠበቀቻቸው ነበር። ከዛም ጎርዶብስኪ ከመኪናው ኮፈን እንደወጣ በርከክ ብሎ እጇን ሳማት። ጎርዶብስኪ ወደ ኦስሎ ከመብረሩ በፊት እና ከዚያም ወደ ለንደን ሌላ በረራ ከመጀመሩ በፊት በሰሜናዊ ኖርዌይ ወደ ሃመርፌስት ተወስዷል። ወደ ሞስኮ ስንመለስ ኬጂቢ ምን እንደተፈጠረ ያወቀው ከረፈደ በኋላ ነበር። ባለቤቱን ሌላን አስረው ጠየቋት። ነገር ግን ባለቤቷ የብሪታንያ ሰላይ እንደነበር አላምንም አለች። ጎርዶብስኪ ሚስቱና ሴት ልጆቹን ከሱ ጋር አሾልኮ ለማውጣት አስቦ ነበር፣ ግን በጣም አደገኛ እንደሆነ ተሰማው እና ሌላ ለመክዳት እንደምትስማማ አላሰበም። ካመለጠ ከ2 ዓመት በኋላ የሌላ ደብዳቤ በአንድ የፊንላንዳዊ የጭነት መኪና ሾፌር ከሶቪየት ህብረት በድብቅ ተጓጉዞ ተላከለት። ደብዳቤውም ጥሬና ልብን የሚያደማ ነበር። ለምን አልነገርከኝም? እንዴትስ ትተኸኝ ትሄዳለህ? እኛን ለማዳን ምን እያደረክ ነው? የሚል ነበር።
ከትዕይንቱ በስተጀርባ ጠቅላይ ሚኒስትር ታቸር ሌላ እና ልጆቹ ከሶቪየት ህብረት እንዲወጡ የሚካኤል ጎርባቾቭ መንግስት በግል አሳሰቡ። ፕሬዝዳንት ሬገን በበኩላቸው ለጎርዶብስኪ እናውቃለን፣ ለምዕራቡ ዓለም ያደረከው የሚደነቅ ነው፣ እናመሰግናለን፣ ቤተሰቦችህም እናስታውሳለን፣ እናም ለነሱ እንዋጋለን አሉት። ከ6 ዓመት መለያየት በኋላ ልክ ሶቪየት ህብረት እየፈራረሰች እንዳለች በብሪታንያ እንዲገናኙ ተፈቀደላቸው። ነገር ግን ለሌላ መከዳቷና ጥሏት የመሄዱ ጉዳይ ጥልቅ ሐዘን ፈጥሮባት ነበርና ትዳራቸው ሊዘልቅ አልቻለም። ጎርዶብስኪ ኬጂቢን ከድቶ ወደ ምዕራብ ዓለም ከኮበለለ በኋላ ለዓለም መሪዎች አጭር መግለጫ ሰጠ እና ስለ ስራው መጽሐፍ ጻፈ። ሶቪየት ህብረት ግን እሱ በሌለበት የሞት ፍርድ ወሰነችበት እና ሩሲያም እሱን ማደን አላቆመችም ነበር። ጎርዶብስኪ ቀሪ ህይወቱን እንግሊዝ ውስጥ የሆነ ቦታ ይኖር ነበር። ከዛም በቀዝቃዛው ጦርነት ጊዜ የብሪታንያ በጣም ወሳኝ ሰው የነበረ ኦሌግ ጎርዶብስኪ በ86 ዓመቱ በየካቲት 4 2025 ሞተ። ለዛሬ ያቀረብኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ያቆይ።